ዘረፉት አልማዝና ወርቁ ሶሶች በአራት ደቂቃ ውስጥ እንግዲህ 10 ሚሊዮን ዩሮ የሚጠጋ ሀብት ይዘው ጠፍተዋል። እንደ ዓለም ከፍተኛ ቁጥር የሚጎበኘውና በፈረንሳይ እምብርት በመሃል ፓሪስ በዚህ ሙዚየም ላይ የተደረገው ዝርፊያ አጠቃላይ 7 ደቂቃ ነው። እንግዲህ እዚህ ውስጥ ገብተው ደግሞ የቆዩት 4 ደቂቃ ብቻ ነው እንግዲህ ዘርፈው የወጡት። እንደምትመለከቱት የተለያዩ እንግዲህ የነገስታትን ጌጣጌጦችን ይዘው ወጥተዋል። በአጠቃላይ ወደ 9 የሚጠጉ እንግዲህ ጃላሪዎች መጥፋታቸው ወይም ደግሞ ጌጣጌጦች መጥፋታቸው ነው እንግዲህ የተነገረ ያለው። ታምራዊ ዝርፊያ የተካሄደው እንደምትመለከቱት እንግዲህ በዚህ በተንቀሳቃሽ ሜካኒካል ላደር ወይም ደግሞ በሚገጣጠም እዚህ ጋር እንደምትመለከቱት መሰላለው ወጥተው እዚህ ህንጻው ላይ ገብተው እንግዲህ ወሰዱት። የጠፋውን ንብረት በገንዘብ መተመን ከባድ ቢሆንም ነገር ግን እንግዲህ በግምት ደረጃ ከ10 ሚሊዮን ዩሮ በላይ እንደወጣ ነው እንግዲህ ወይም እንደጠፋው ነው የተነገረው። ፊታቸውን ሸፋፍነው የገቡ 3 ወይም 4 ሰዎች ናቸው እንግዲህ እዚህ ቦታ ላይ ዝርፊያውን ያካሄዱ። ትላንት እሑድ ጠዋት ላይ ነው እንግዲህ ይህ ዝርፊያ የተደረገው። በሚገርማቸው ሁኔታ ሰዎች ከታች እንግዲህ እየጎበኙ ወይም ደግሞ እያዩ ነበረ። ልክ እንግዲህ ዝርፊያው እንደተከሰተ ወይም ደግሞ አላርም ከጨዋላ ሰዎች ወጥተዋል። ነገር ግን በዛ ቅጽበት ውስጥ እንግዲህ ዘራፊዎች የትግቡ አልታወቀም። ይህን ዝርፊያ ከማን ጋር አመሳሰላችሁ? የትኛው ፊልም ጋር ይመሳሰላል? ሀሳባችሁን ኮመንት ላይ አጋሩ።